ከዛ በፊትም ሲባል አልሰማሁትም፣ ከዛ በኋላም ሲባል አልሰማሁትም። የክብር ዶክተር ቴዲ አፍሮን ታውቂዋለሽ አይደል? ነፍሷን ወደድኩት አለ። ነፍሷን ወደድኳት አለ። አሜዚንግ የሚገርም አገላለጽ ማለት የተፈጥሮ የተሰጠሽን ውበት ያውቃል፣ ግን ደግሞ የውስጥ ማንነትሽን ውስጧን ማንነቷን ነው የወደዳት እና ይሄ አስገራሚ ነው። ስለዚህ ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ። ምክንያቱም ውስጧን መውደድ አለበት። አሁን ቴዲ እንዳለው ውስጧን መውደድ አለበት። አንደርስታንድ ሊያረጋት ይገባል፣ ሊገረምባት ይገባል። የተሰራችበትን ስሪት ውስጧን ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ፣ አፍንጫው፣ ጠይምነቱ ምናምን ብላ አይደለም ማግባት ያለባት። እሷ ደግሞ እሱን ፐርሰናሊቲውን በደንብ ማወቅ አለባት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። ከዛ ፕሪማሪታል ካውንስሊንግ አለ። ፕሪማሪታል ካውንስሊንግ ቅድመ ጋብቻ ካውንስሊንግ ነው። ሄደው ካውንስሊንግ ማግኘት አለባቸው እና ካውንስል ይደረጋሉ። ለትዳር ሬዲ ናቸው ወይ? የሚኖሩበት ቤት አላቸው ወይ? ሲጋቡ አብረው የሚኖሩበት ነገር አለ? ቅድም ያልናቸው መግባባት ይችላሉ? ኮምፓቲብል ናቸው? የእውነት እነዚህ ሰዎች ባልና ሚስት መሆን ይችላሉ የሚለው ከጋብቻው በፊት ካውንስሊንግ ያስፈልጋቸው። ከዛ ሲገቡ ትዳር ውስጥ ደግሞ ይሄ አበባ የተነሰነሰበት፣ ሽቶ የተርከፈከፈበት፣ ቀይ ምንጣፍ የተነጠፈበት ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ፣ ኮንፍሊክት አለ። እንኳን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ። ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? አለመግባባት ሲኖር እንዴት እናድርገው? ራሱ ኮንፍሊክት ሪዞሉሽን ላይ ኦኬ፣ ኮንፍሊክት በሚኖርበት ጊዜ እዛች ቦታ ሄደን የሆነ ቦታ ቁጭ ብለን የምናወራው ብለው እንዴት አንድል እንደሚያደርጉት ቀድሞ ማዘጋጀት አለባቸው። ሮማንቲክ የሆነው ፍቅር ልትንከባከብ የሚገባ ፍቅር ነው። አብረው መውጣት፣ ጊዜ ማሳለፍ፣ እንደዚህ የተለያዩ ነገሮችን አድርገው ትዳርን አስውበው በጣም ቆንጆ አድርገው መኖር ይችላሉ። ዲቮርስን ፍቺ በፍጹም አማራጭ አድርገው ሊያቀርቡት አይገባም። ችልድረን ኦፍ ዲቮርስ ማለት ከፍቺ ከተፋታ ቤተሰብ የተገኙ ልጆች ማለት ነው። ልጆቹ ላይ ጭንቀት፣ ዲፕሬሽን፣ አካዳሚክ ፐርፎርማንስ፣ የትምህርት አቅማቸው በጣም ማነስ፣ በቀላሉ መረበሽ፣ ከጓደኞቻቸው ጋር አለመግባባት፣ በደለኝነት፣ አንዳንዴ የተፋቱት ወላጆቻቸው ሁሉ በእነሱ ምክንያት ይመስላቸዋል። እንደዛ ብለው እንትን ይላሉ፣ ያስባሉ። ይሄ አሁን ፋይት የሚያደርጉ ባልና ሚስቶች አይቻሉ። በጣም ፋይት የሚያደርጉና ልጆች አሉ መሀል ላይ የአባታችሁ እንዲያርጎ ትላቸዋለች። እሱ ጋር ሲሄዱ እናታችሁ እንዲያርጎ እየገደሏቸው ነው ያሉት። በጣም እየገደሏቸው ነው ያሉት። እኔ ያነው ላይ ስለነበረኝ የልጆች የምናጥሩ ሰው ስለሆነች በጣም ነው የተጠነቀቅነው። እኛ ተለያየን we are adults፣ የራሳችን ጉዳይ ነው። ልጆቻችን ግን ወደዚህ ዓለም ያመጣናቸው ላይ ግን በጣም መጠንቀቅ አለብናል። አወራችሁበት? ቁጭ ብላችሁ በደንብ አወራንበት። ምንድነው ያደረግነው? እኔ ቅርብ ለነሱ በጣም የ5 ደቂቃ ድራይቭ ርቀት ላይ ነው የምኖረው ሁል ጊዜ አፓርትመንት። ከዛ እኔ ጋር ይመጣሉ። እኔ ሄጄ ፒክ አደርጋቸዋለሁ፣ እንጫወታለን፣ እናወራለን። እኔ ጋር ያመሻሉ። ከዛ አደርሳቸዋለሁ እናታቸው ጋር። በዛ አሬንጅመንት ኖርን። በፍጹም ስለሷ ምንም ነገር አልናገርም፣ መጥፎ ነገር። እሷም በፍጹም ስለኔ መጥፎ ነገር አትናገርም። የልጆቼ እናት ብጎዳት የዛ ልጆቼን ነው የምጎዳው ቀጥታ። እሷ ላይ የምወረውረው ነገር የሚያርፈው ልጆቼ ላይ፣ የራሴ ልጆች ነው የምደበድብ እና ጤነኛ ደስተኛ እናት እንድትኖራቸው ነው የምፈልገው። እሷም ደግሞ የምታስበው እንደዛ ነው፣ ጤነኛ ደስተኛ አባት እንዲኖራቸው ነው። እና ዲቮርስ በጣም
መሆን የለበትም። ከሆነ ግን የግድ ከሆነ ግን በዚህ አይነት መንገድ ሃንድል መደረግ አለበት። የመጀመሪያ ትዳር የመፍረስ ቻንሱ 50% ነው በዓለም ዙሪያ። ሁለተኛ ትዳር የመፍረስ ቻንሱ 75% ነው። ሁለተኛው የመፍረስ እድሉ በጣም ትልቅ ነው። ምንድን ነው ምክንያቱ? አንደኛ በፊት ፍቺ አለ፣ ኤክስፒሪየንስ አለሽ። ኤክስፒሪየንሱ ስላለ ልምዱ አለ። እንደውም ፈሪ አያረግም አይደለም። ይሄ ደግሞ ቤቴ እንዳይፈርስብኝ ብላ አጠብቀው ሲመጣ ችግሩ ምን ካልሆነ እኮ ትያለሽ፣ ምን ካልሆነ በቃ ይቅር ወደ ማለት ይመጣል። ግን ሁለተኛ ትዳር ደግሞ ኖሯቸው በጣም ጥሩ ትዳር ያላቸው ሰዎች ደግሞ አይቻለሁ። ዋይ ኖት እዚህ ጋር ከተበላሸባት እዛ ጋር ብታገባ። እኔ እኮ ሁለቴ ስለሆነ ነው። ሌላው አብረው እነዚህ የተፋቱ ሰዎች ተመልሰው አንድ የማይሆኑበት ምክንያት አንደኛው ፓርትነር ወደ ሌላ ሪሌሽንሽፕ ሄዶ ከሆነ፣ ለምሳሌ ሴቷ ቦይፍሬንድ ከያዘች ወይ ጮኛ ከያዘች፣ ባልየው ገርልፍሬንድ ወይም ጮኛ ከያዘ እዛ ጋር ኢትስ ኦልሞስት ኦቨር። የመመለስ ቻንሱም ደግሞ ይዘጋል። የቃለቀ ደቀቀ ነው። በዚህ ግን በዚህኛው ቶፒክ ላይ በዚህኛው ኢሹ ላይ እኔ ሁለቱንም ይቅርታ ጠይቄያቸዋለሁ። ሪስፖንሲቢሊቲውን ወስጄ ብዙ የተማርኩት እኔ ነኝ፣ ብዙ ያነበብኩት እኔ ነኝ፣ እኔ ነበርኩ አንድ ላረግ የሚገባው ብዬ መጽሐፍ ላይ አስቴርን የቀድሞዋን የመጀመሪያዋን ይቅርታ ጠይቄያታለሁ። ሶፊንም ይቅርታ ጠይቄያታለሁ፣ ሪስፖንሲቢሊቲ ወስጄ። ስለዚህ በዚህ ኤሪያ ላይ እኔ ወጣቶች እኔን እንዲከተሉኝ አልፈልግም፣ አንቺን እንዲከተሉ እፈልጋለሁ። ጥሩ ትዳር ያላቸውን የተፋታ ነው ስለሚወራ ወሬው በጣም እንትን ስለሚል እሱን እንደ ምሳሌ አድርገው እንዳይወስዱት። ግን ጥሩ ትዳሮች አሉ ማህበረሰብ ውስጥ፣ እነሱ እንደ ምሳሌ እንዲያዩት ኢንካሬጅ ማድረግ እፈልጋለሁ። በልጆች ደግሞ አንድ ነገር ላንሳልሽ። ቅድም እኔ ዲሞክራቲክ ፓረንቲንግ ስታይል እንደ አንዳንድ ነገር ስላየው አሁንም ለወላጆች እንዲሁም ብዬ ነው። አሜሪካ ሄድኩና አንድ ሰው ቤቱን ያስጎበኘኛል። ከዛ ቤቱን እያስጎበኘኝ መሀል ላይ 2 ክፍሎች ያለው ፊት ለፊት ትልቅ ቤት ነው። በር የላቸውም ቤቶቹ። በሩ ስለው ነቅየዋለሁ በሩን አለኝ። ምንድን ናቸው ክፍሎቹ አልኩት። ይሄ የወንድ ክፍል ልጄ ቤት ነው፣ መኝታ ቤት ነው። ይሄ የሴት ልጄ መኝታ ቤት ነው አለ። እና በሩ ለምን ነቀልከው? አላምንም፣ እኔ መቆጣጠር አለብኝ አለ። በር ዘግተው ምን እንደሚሰሩ አላውቅም፣ ስለዚህ መቆጣጠር አለብኝ አለ። እንዲህ ይሄ እዚህ ጋር ደግሞ ወላጆች በጣም መጠንቀቅ አለባቸው። ሁለተኛ ልጨምርልሽ፣ ካውንስሊንግ ስሰራ ልጅ ያስቸገረኝ ብሎ ይመጣል አባትየው። ከዛ ይዛ ሆነ አልኩት፣ 8ኛ ክፍል ተማሪ ነው። ከዛ ልጁን ስለ ኑሮ ስጠይቀው ቤድሩምህ እንዴት ነው አልኩት። ቤድሩም የለኝም አለ። ቤታችሁ ትንሽ ነው አልኩት። አይ 6 ክፍል አለ ቤድሩም አለ። እኔ ግን አባቴ አልጋዬን አስገብቶ እሱ መኝታ ቤት ነው ምተኛው አለ። የአባቴ መኝታ ቤት ነው። 8ኛ ክፍል ተማሪ 14 ዓመቱ ነው። ከዛ አባትየውን ጠራሁት። ዩ አር ዘ ፕሮብለም። 6 ክፍል እያለ የ8ኛ ክፍል ተማሪ ልጅህን መኝታ ቤት አስገብተህ ራስ ቤት ለመቆጣጠር ምን እያደረግክ ነው አልኩት። ከዛ ተስማማን፣ ቤድሩም ሰጠው፣ ልጁ ተለወጠ። ኢት ዋዝ ኢዚ። እና አንዳንዴ በዚች በኦቶሪቴሪያን በሆነችው ባህላዊ ጭቆናዊ አስተዳደግ ልጆቻቸውን ደግሞ አቢዩዝ እንዳያደርጉ መጠንቀቅ አለባቸው ለማለት ትልቅ ነገር ነው። ትንሽ ነፃነት ምንድን ነው የሚፈልገው ብሎ መጠየቅም ያስፈልጋል። ትረስት ማድረግ ልጆችን ትረስት ማድረግ ልጆችን ትረስት ልታደረግ ሰርቴን ዲግሪ ኦፍ ፍሪደም እና ትረስት ያስፈልጋቸው። ማንም ሰው ስታምነው እና የሆነ ኃላፊነት ስትሰጠው ታማኝ ያልሆነ ሰው እንኳን ታማኝ ለመሆን ሲሞክር ታየዋለን።